ሰላም ሰላም፣ ውድና የተከበራችሁ የእንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልኝ። እንደምናችሁ? ሁሉ ሰላም ሁሉ መልካም አለው፣ ፈጣሪ ይመስገን። በጣም ደህና ነኝ። እኔ የሆነ ያስጨነቀኝ ነገር አለና ማለት ነው የሆነ ነገር ልነግራችሁ ነው። እንዴ ይሄን ያህል መስዋዕትነት እንዴት ነው ወንዶች? ኧረ በእናታችሁ ራሳችሁን ጠብቁ እግዚአብሔርን። እኔ በጣም አዘንኩኝ። እንዴ ቤተሰብ፣ ኧረ በስመ አብ! ሰው እንደዚህ መስዋዕትነት ይከፈላል እግዚአብሔርን ለመኖር? እኔ አላቅም። እግዚአብሔርን የሆነ ቪዲዮ አይቼ ማለት ነው ራሴን መቆጣጠር ሁሉ አቃተኝ። እንዴ ከዛ ወርደውን ጥጭ ብሎ አስማቸው እንኳን ለራሱ ይገኛል እንዴ! ወይኔ ፍጣሪ እግዚአብሔርን። ከታች መጨረሻ ላይ ቪዲዮውን አስገባዋለሁኝ፣ ታውታላችሁ። ማርያምን ነው የምላችሁ። በጣም ነው የሚያሳዝነው እናንተ። ውይ ሰላም ሰላም፣ ውድና የተከበራችሁ እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ሰላም፣ ጤና፣ ፍቅር፣ ሀብት፣ ስኬት፣ መትረፍረፍን ተመኘሁላችሁ። ውድ እህት ወንድሞቼ ራሳችሁን ጠብቁ በእግዚአብሔር። ወይኔ አምላኬ ወንዶችዬ፣ የኔ ወንድሞች ማለት ነው ራሳችሁን ጠብቁ። ማግኘትን ሳይሆን እናንተ ማየት ያለባችሁ ነገ ጧት ብር ይመጣል። ነገ ጧት ታገኛላችሁ። እንዴት ነው የሚሰሩት? ህይወት አላቸው ግን በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ እንጃ አላውቅም። መጨረሻ ላይ እንዴት እንደዚህ ኮንሽለተው ትችላላችሁ? መጨረሻ ላይ ታውታላችሁ ቪዲዮውን ማለት ነው። በጣም አዘንኩኝ። በጣም ደበረኝ። ህይወት እንደዚች ናት ወይ እስክል ድረስ ማለት ነው። ህይወት እንደዚህ ነው ግን ይከብዳል። ብቻ እኔ አላቅም። እና ውድ እህቶቼ ብቻ እኔ አላቅም፣ ይከብዳል ብቻ። እና በነገራችን ላይ ማለት ነው ይህን ያህል መስዋዕትነት የኢትዮጵያ ሰው ያቀለናል። የኢትዮጵያ ሰው እንደዚህ መስዋዕትነት መክፈላችንን ያውቃሉ? አያውቁም እኮ። ዝም ብለው ተሸምጥቶ የሚመጣ ነው የሚመስላቸው። ብር ላኩልን በ10 ጣታቸው ወይም ደግሞ በ30 ምላሳቸው ሲሉ ማርያምን የሆነ እንትን ይላሉ። ተሸምጥቶ የሚመጣ ነው የሚመስላቸው ብሩ ማለት ነው። እና ያንን እያሰቡ አይደለም ታሳቢ እያረጋቸው የኢትዮጵያ ሰዎች፣ የኢትዮጵያ ህዝቦች ታሳቢ እያረጋቸው። እኛ ሸምጥጠን አናመጣም። እንደዚህ ነፍሳችንን ሽጠን ነው የምናመጣው። ገደል ለገደል ተንከራተው ነው ወንዶች የሚያመጡት። አሁን አብዛኛውን ደግሞ ሙቀት ስለሆነ ወንዶች ራሳቸውን ጠብቁ። እንዴ ይሄን ያህል ምን ነው እናቴ? ምን ነው? አረ ኢትዮጵያ ላይ ለዚህ ኢትዮጵያ ላይ ሸቅልሃት በላም እንዴ? ለምን አርማታህን እያቦካሃት በላም? ምን ነው ይሄን ያህል ህይወትን የምትሸጠው? ብጥስ ቢል እኮ የለህም፣ የላችሁም። የተንጠለጠልክበት ገመድ ብጥስ ቢል እንደዚህ እያላችሁ የምትዘሉበት ገመድ ብጥስ ቢል በጣም ከባድ ነው። አጥንታችሁ ለራሱ አይለቀምም እኮ። ምን ነው ይሄን ያህል? ምን ነው እናቴ? ምን ነው? ሆይ መከራ እኮ ነው። እንደ ይሄ እንጀራ መከራ ነው። መከራ ነው ይሄ እንጀራ። ለነገሩ እንጀራ ሰውም ያስገድላል እኮ እንኳን ዘሎ መሄድ። አረ ወይኔ ቪዲዮውን እስከ መጨረሻው እግዚአብሔርን በጣም የሚገርመው። አንዳንዴም ምስቃለው እነሱ እየጨፈሩ ምናምን ስለሆነ የሚሰሩት ምንም አያስታውቃቸውም። ግን ለሚያይ ሰው በጣም ከባድ ነው። በጣም ያማል። የምር በጣም የሆነ እንትን ነገር አለው። ካሜራ የተበላሸ ወደቀብ እና ምን ልላችሁ ፈልጌ ነው፣ በጣም ያማል፣ በጣም ይደብራል። የኢትዮጵያ ሰዎች ያንን እያሰቡ ሳይሆን ብሩ ተሸምጥጦ የሚመጣ ነው የሚመስላቸው እግዚአብሔርን በጣም። እና እህት ወንድሞቼ ራሳችሁን ጠብቁ፣ ውሃ ጠጡ፣ ምግብ እየበላችሁ ስሩ። አሁን ኑሮ ተወዷል እያላችሁ ዝም ብላችሁ አትስሩ። ተረዳችሁ? ስለዚህ እየሰራችሁም እየበላችሁም
ካልበላችሁ እንደዚህ ዘላችሁ አሰሩ። ስለዚህ ውሃ ጠጡ፣ ምግብ ብሉ። በጣም ከባድ ነው ግን እኔ ያላቅም ነው ይሄን ቪዲዮ አይቼ ማለት ነው በጣም ነው ያዘንኩት። እግዚአብሔርን እንዴ ቢቀርብኝስ እንዴ እንደዚህ ብጥስ ቢለ አንድ ቀን ነፍስ ይጠፋ የለም እንዴ? ለነገሩ ሜዳ ላይ ሆኖ ነፍስ ይጠፋል መጥፋቱን ግን እንደዚህ ኧረ በጣም ይከብዳል። እግዚአብሔርን በጣም ይከብዳል። እና ውድ እህቶቼ ውድ የኔ እንቁ ቤተሰቦች ሰብስክራይብ እየተነሳብኝ ነው። ሰብስክራይብ እያረጋችሁ ተከታተሉኝ። ቪዲዮ ባይመቻችሁ እንኳን ለራሱ ቪዲዮ ባይመቻችሁ እንኳን ከፍታችሁ ተውት ማለት እዩልኝ። ለኔ ሰብስክራይቡም ችግር የለውም ቪው ለኔ ይጠቅመኛል መታየቱ ማለት ነው። እና ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁኝ። ለማንኛውም ራሳችሁን ጠብቁ እህት ወንድሞቼ። መዳም ቤትም ያለነው ውጭ ላይም የምንሰራ ሁላችንም ራሳችንን ጠብቅ። ራሳችንን ካልጠበቅን ማን ቢሆን የሚጠብቅልን ሰው የለም ማለት ነው። ስለዚህ ራሳችንን ግዴታ መጠበቅ ይገባናል። ራሳችሁን ጠብቁ። በያላችሁበት ሰላማችሁ ይብዛልኝ የኔ እንቁ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና አይዟችሁ በርቱ። በተለይ ውጭ ላይ ለምትሰሩ ወንድሞቼ ራሳችሁን ጠብቁ። ራሳችሁን እያሰባችሁ ሰሩ። ይሄን ያህል መስዋዕትነት መክፈል ግን በጣም አስቸጋሪ ነው። እግዚአብሔርን በጣም እንዴ ይሄን ያህል ምን ነው እናቴ እንዴ ለእናትና አባቶች አታስቡም? እንዳታስቡ እናቴ ምን ይሰማታል ከዚህ ወድቄ ብሞት ወይም የሆነ ነገር ብሆን ብላችሁ አታስቡም እንዴ? በጣም ይከብዳል። እግዚአብሔርን ከዛ ከላይ ወርደው ፍጥፍጥ ቢሉ ምንድነው የሚሰማው? አጽማቸው ለራሱ ይነሳል። እንደዚህ በጣም ርቀት እኮ አለው። እንደዚህ ነው የሚሰራው ግን አረ ይከብዳል እግዚአብሔር። እና ለማንኛውም ሰላም ሁኑልኝ። አላብዛባችሁ። ቪዲዮውን ከታች አስቀምጠዋለሁ። ቀጥዬ አስገባዋለሁ። ስለዚህ አይታችሁ ኮሜንታችሁን እፈልገዋለሁ። ኮሜንቱን ምን የተሰማችሁ ምን እንደተሰማችሁ ምን እንደገባችሁ እኔ የኔን ያህል ገብቷችሁ ከሆነ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ የኔ እንቁ ቤተሰቦች። ተስፋ ቆርጬ ልወድቅ ስል ጨለማው ከቦኝ ስደናቀፍ ዛሬ ግን ነቃው አይኔ በራ የውስጤን ብርሃን አሁን አየሁ። ካሰብኩበት ደርሳለሁ ካመንኩኝ እችላለሁ። የልቤን ድምፅ አሁን ሰማሁት ፍርሃቴን ሁሉ ወደ ኋላ ጣልኩት። መብረር እንደምችል አምናለሁ ሰማይንም መንካት እችላለሁ። ቀንና ሌሊት ሁሌ ሳልመው ክንፎቼን ዘርግቼ እወጣለሁ። አዎ ሰላም ላንቺ ውድ እናቴ በሩቅ ሆኜ በናፍቆቴ አስታውስሻለሁ ሁል ጊዜ ካለሁበት በትካዜ። ሰላም ላንቺ ሀገራችን መመኪያ ነሽ ለሁላችን ዞሮ መግቢያ ቤታችን ነሽ። ሰላም ይሉሻል ልጆችሽ ሰላም ላንቺ ሀገራችን